ምንድነው አጥፋት ነው ለሊቀቅሉት ቅድም ሲያወሩ የነበረው በድብቁ ካሜራ አንቺ በተለይ እንዳትነቂ በምንድነው መታመው ምንም ከእምነት ጋር የሚያገናኘው ነገር የለም ወደ መለመን ገባው እኮ አይደል ገብቶኛል በእና እባክህ ነው እዛ ሁን ውጭ ሁኑና ውጣ ተነስ አንዴ ውጣ እስቲ ይሄን ነገር ልክፈተው አንዴ ይሄን ያሳይልኝ በስመ አብ ያየው ነው ጣትና ጥርስ ነው ምንድነው ቢያንስ የልጁ ድምጽ ሊሰማ ይገባ ነበር እና ባለፈው ሲወጣ እንደዚሁ ደም ሆኖ ልብሱ ወጣ ወይ መጀመሪያ ብንቀቅለው ወይ ምንድነው አይ እንደሱማ ቴስታኝ ነው ማይጣፍጥም ጭራሽ ዛሬ ምን ችግር አለው ባይጣፍ ስጋ አይደል እንዴ ጋር የበሬ ስጋ ሲጠብስ አለ ሸታ የሆነ ደስ የሚል ሸታ አለ እኮ የሚያጓጓ እሱ ነገር የለም ግን የሆነ እየተጠበሰ ያለ ነገር አለ አይደል እንደዛ አይነት ሸታ ይሸታልና ነገር ነበር ስማ የሆነ ዛሬ ለምንድነው እንደዚህ አይነት ስሜት ተሰማኝ በጣም እኮ ነው የፈራሁት እኔ ምን አቅልሻለሁ አንቺ ነሽ እኮ ዛሬ ካልተሰራ ብለሽ ነገር ያመጣሽ አንቺ ነሽ አይሻል እንደ ሌላ ጊዜው እኔ እንደምለው ቀስ ብለን ቀስ እያጣጣመ እንደውም አስባል ባልሰራው ኖሮ እኮ ታይዘን ነበር ተመልሰን ነበር እዚህ አልጋሽ ደግሞ ማሰው ራሱ ደስ ይላል ዛሬው በጣም እንደዚህ ይመስገን ገላገለ ከትንሽ ሰው እኔ ግን ልጁ ምንም ብታይ ኮኮቡ አልደልኩትም ምንም አልተመቸኝም አይ ፈጣጣ ደረቅ ነው እኔ ስንገባ አትግባቢ ቃራስ ቆል ጠይቀናቸው ማለት ነው ከየትኛው ሚዲያ እንደመጣስ ካላወቅን አንቺ ነሽ እንግባባ አትይኝ እኔ በር ላይ እንጨርስ ተደናግጬ ነው በዛ ሰዓት ምን ላድርግ እኮ ምን አስደነገጠሽ የሚያስደነግጥ ነገር የለውም ብቻ አሁን አልፋል ድጋሚ እንዳይመጣብን ጸልይ አራይ አሁን ከዚህ በኋላ ቢመጡስ በቃ ቢመጡ ራሱ እኮ ምንም አዲስ ነገር የለም ይገባሉ የሰራነውን በልተው ይወጣሉ በቃ አረ አንሰጣቸው አረ የሚባል ነገር የለም አይ ምን ችግር አለ እንደ እንግዳነታችን ተቀበልን አረ ፍቅራችን እኔ ልፈቅድ ነው ከፈለኩ ውጭ አምጥተን እንሰጣቸዋለን ጭራሽ ሌላ አዲስ አረ ጨዋታሽ ስራውስ እኔ እኮ እንደዛ ለፍቼ እዚህ ጎረቤት እያየኝ ምን እያየኝ እንደዛ ሰውጣ እንትን ስል ጭራሽ ሌላ አዲስ አምጥተን ደግሞ አሁን ጎረቤት ራሱ ምን ይላሉ እስከዛሬ ማንንም ሰው መጥቶ የማያውቅበት ጭራሽ ካሜራ ይዞ ሲመጡ ምን ይላሉ ጎረቤት ከእንደዚህ እኮ ከጥሩ ነገር እኮ የለንም እያስቸ ከጥሩ ነገር አጻራሽ ሊያስብ ይችላል ሰውጣ እንዳለ አይናቸው እንትን ነው በቃ እንደዚህ ሲያዩ ነው ማለት ግን ያን ያህል እኔ እንጃ የሚያጠራጥር ነገር ያለ አይመስለኝም ዛሬ ልጁን ታዩ ልጁ ሲጀመር ተመልሶ መጥቶ የሆነ ነገር ቢፈጠር ያው እኛ እንግዲህ እሱን እንትን ማለት አያቀተንም አስፈላጊ ከሆነ ብር ነው መስጠት በጓሚል ከሆነ ብርስ ማውጣት ለምን ያስፈልጋል እንዴ እሱስ አይገባም እንዴ ምን ሆነሽ ነው አንተ ትጮታለህ ትልቅ ሰው እኮ ነው ይሄ እና ምን አዲስ የመጀመሪያችን አስመሰልሽ ምን ሆነሽ በቃ ይመጣል ይቀላቀላል ችግሩ ብቻ አይደለም ማለት ብቻም ቢመጣ ማለት ነበር እሱ ነው ያው እንግዲህ እነሱን ደግሞ ያው ወይ ደግሞ ብቻ ነው መሆን ያለበት እና እንትን ብሏል ሲጀመር አይመጣም ማለት ታስፈራለች እንጃ ከምን ግን ባይመጣ ደስ ይላል አንቺ ሁሌ ትጨናነቂያለሽ ሲጀመር እኔ ምን ለደም አረቃ ደፋ ቅድም አርቃ ደፋ እንዴ ምን ሆነሽ እየነገርኩሽ አይናቸው እንደዚህ እንትን እያለብኝ የሰፈር ሰዎች ሲጀመር አንቺ ስትሰሪ ጎበዝ ነሽ እንጂ እንዴ እንትኖች ላይ ብዙም አይደለሽም እውነት እንዴ በስማት ማጥናት ነው ማጥናት እንዴ እሱ እኮ ችግር የለም እኛ እኮ ተቻችለን ነው ግን ማጽዳት እና እኮ የሆነ ፈላልጪ ስንት ነገር እንዴ ምን ሆነሽ ቢያንስ እንኳን የሆነ ወይ መጀመሪያ ብንቀቅለው ወይ ምንድነው አይ እንደሱማ ቴስታኝ ነው ማይጣፍጥም ጭራሽ አረ ምን ችግር አለው ባይጣፍ ስጋ አይደል እንዴ ታፈጣት ምን ችግር አለው አረ በእናትህ ስጋ ቢል ነው አይመችሽም ካጣፈጣ አንቺ አዋ እንዴ ሼፍ እኮ ነው ምን ነው እሺ ብቻ እኔ ይኸውልሽ
አሁን ያስከ እንትኑ አናት ምናምን ነገር የት እንዳረግሽው እኔ አላውቅም። አሁን ቅድም ሳስተካክል እኔ አላየሁትም። ወይኔ በእናትህ እሱን ነገር የት ነበር ያደረኩት? የት ነበር? እንዴ ጭራሽ ረስተሽዋል? አይደለም እንትን ቆሻሻ የሚወስዱ ሰዎች መጥተው ነበር እና ከሌላ ቆሻሻ ጋር ጨምሬ እንዴ ገንዳ ውስጥ አይጣልኩት። ይገኛል እኮ እንደሱ ቆሻሻ ይለያሉ። ቆሻሻ ይለያል። አንዱ ነው ያውቃሉ። ማአት ነበርኩ መኪና ውስጥ ከሞላ ነበር። ለነገሩ እኔ ራሱ ያንቺ ሚስቴን እንትን መፈለግ አልነበረም፣ እንከን ማውጣት አልነበረብኝ። አይ ጎበዝ ነሽ እኮ ግን ነገር ግን አጋጥሞና አቅመድ እንደውም አሁን የለምሽ እርቦኛል። ኧረ በእናትህ አትደም። አሁን በዚህ ድንጋጤ እንግዲህ ይበላል። ኧረ ቀላል ይበላልኛል። ያ ሁሉ የሰው ስጋ ስከትፍ አናቱን ምኑን ስቆርጥ ደክሞኛል። አሁን ምግብ ነው ፈልገው ምግቤን እበላለሁ። ከዛ ከሚስቴ ጋር እኔ ግን እጆቹ በጣም ነው የሚያምሩት፣ የሚጣፍጥ ይመስለኛል። እኔ እንግዲህ አንቺ ነሽ እንዴ ጣጣ ምናምን የሚመችሽ ጣጣ የሆነ ወይኔ ሲያምሩ ሳጥበው በተለይ የእውነት እንዴት እንደሚያምሩ ብታይ ንጣቱ። እውነት ግን ያየኛል ልጅ እንዴ ምን ሆነሽ ነው? ተይ እንጂ የኛ ልጅ ባይሆን እንደዚህ ጣፍጣል። ወይኔ የምር ግን ማለት ከሌላው ቀን በተለየ የሆነ ስሜት የተሰማኝ አንቺ በእኔ እኮ ነው የወጣው እሱ በዚህ አይነት እኔንም ልብኝ። ኧረ ተይ አይ ወይ ካላማሩ አይቀርልም። ግን ልጁ በቃ አሪፍ አድርገሽ ሰርተሽዋል ማለት ቅቅሉ የሚገርም ነው። እንዴ የምር ግን ማለት ነው ጥፍሮችን በመነቀል ሰዓት የእውነት ያለ ምናምን አትንቀሉ ምናምን ብሎ ይጮሃል። ስሜት አላውቅም። እኔ ምንም አልሰማኝም። እኔ እንደሱ የሚባል ነገር አልሰማኝም። ግን የምር አላውቅም። ሌላ ቀን ሌላ ተጨንቀሽ ሳስተሽለት ምናምን አይደለም ሌላ ልጆችን ስንቆራረጥ ምንም አይሰማኝም። እሱማ ዛሬ ግን በቃ እንጃ የእውነት እንትን ነው እሱ። ቆይ እሱን ራሱ የት ነው ያስቀመጥነው? ጥፍር ምናምን ጥርሱ መሳቢያ ውስጥ ነው። ኧረ እባክሽ መሳቢያ ውስጥ ኧረ ተው በእናትህ እሱማ ለማስታወሻ ይቀመጣል። እስኪ ብዙ ነበረ እንድንል ሀብል ምናምን እንስራበት። ሀብል እኔ እኮ እችላለሁ። እኔ እችላለሁ። ከጥርስ ከጥፍር ምናምን እውነት ማስተረበትን ታዲያ እኔማ አንቺ የሆነ ከደበረሽ አይ ደብረኝ በቃ እሰራሻለሁ። ለአንድ ስራያችን የጥርሱ ታጎረኛል። እስማ ቦልዳ አንቺ በቃ እምቢ አልሽኛ። ምንድን ነው አንተ ደግሞ የምትለው? እሺ የተሰራውን በቃ እሺ የተሰራው ይቀመጥሽ። የሆነ እንትን የለም ፍሪጅ ውስጥ ሆነና አላስቀምጥሽ አለ እኮ እና ጠባብሰን እንብላ። እሺ እሱን ቢያንስ አንተ ጠባብስ ዛሬ እንዴ አንቺ ሼፉ አንቺ አይደለሽ እንዴ? እናም ችግር አለ። አንዳንዴ እኮ ቀለል ያሉ ስራዎች መስራት ችግር የለውም። እኔ ይርቦኛል። አሁን ነሽ ወይ አብረን እንስራሽ? ነይ አብረን እንስራሽ። እንግዲህ ውድ ተመልካቾቼ ቤታቸው ገብተን ባለው መሰረት ድብቅ ካሜራ አስቀምጠን ወጥተናል። እሱ ምን ያሳየን ምን አናቅም። ግን አንድ እኔ ጋር ያለ ጥርጣሬ አለ። ያም ጥርጣሬ ቤተሰብ እንደሌላቸው ነገሩ። ከዛ ደግሞ መልሰው ልጅ አለን ግን ቤተሰብ ጋር ነው የሚል መልስ ነው ደግሞ የሰጡኝ። ስለዚህ እኔ የእነሱን ነገር ላጣራ ሄድኩት በድብቅ ካሜራ ስለሆነ ብቻ እንዲያውቁም አልፈለኩም። ብቻ ሰምቻቸው እንዳልሰማ ሆኜ ነው አልፌ የወጣሁት። እንዴት አስገቡ ግን ወደ ቤት? በጣም ረጅም ሰዓት ተጨቃጨቅ ማለት ያው አስገቡኝ አታስገቡኝ ነበረ። ከዛ ሚስትየው መጣች። ሚስትየው ናት ይግቡ ታዲያ ምን ችግር አለው ብለው ወደ ውስጥ ገባን። ያው ስለ ፍቅር ታሪካቸው ምናምን አወሩን። ብቻ በአጠቃላይ የሆነ ነገር እንዳለ ያስታውቃል። ትንሽ ቤቱን ጠረኑ ልክ አይደለም። አዎ በቃ አሁን እኔ የምልህ እሱ ነው። በቃ የሆነ የሚሸተው ሽታ እኔ እንጃ። እንደውም እኔ ቤት ውስጥ ራሱ ገብታችሁ እንዴት እንደቻላችሁት እኔ እንጃ። አዎ ግን ያው ስራ ስለሆነ ከነሱ ግዴታ ነው። በተቻለን አቅም ቻል አድርገን ነው ያንን ነገሮች ለመፍታት ሞክረናል። ስለ ልጁስ እሺ ግን ምን እንትን አገኛችሁ? ምንም ዘመድ ጋር ነው። ዘመድ የላችሁም እኮ ነው? አዎ አውቃለሁ ማለት ገብቶኛል። ለምን መሰለህ መጀመሪያ ነገርኩህ እኮ ስጠይቃቸው የእሷ ቤተሰቦች ሃይስኩል ሆነው እንዳረፉ። እሺ ከዚህ እሱን ቤተሰቦች ከነሱ ሰርግ በኋላ ምናምን እንዳረፉ አወሩን። ሁለቱ ለእኔ ያለኝ እሱ ነው ለእሷ ያለው እሱ ምናምን እኔ ተባባሉ።
ከዛ በአጠቃላይ መጨረሻ ላይ ልጅ አልወለዳችሁም ምናምን ስንል የሆነ መደናገጥ አለ። የምን ልጅ ምናምን አይነት ወሬ ከዛ በኋላ ወዲያው ወልደናል ወንድ ልጅ አለ ለዛ ዘመድ ጋር ሄዶ ነው አለኝ። ከዛ ኦኬ ስለዚህ ልጃችሁ ዘመድ ጋር ነው ማለት ነው ማለት እናትየው ወንድ እንደሆነ በምን አወቅ? የሆነ ነገር እንዳለ ግልጽ ነው። ይበልጥ እንደውም እኔ ስትነግረኝ ይበልጥ ነው ጥርጣሬን እየጨመረብኝ ያለው። እንዴ ስለ ራሳቸው ልጅ ማለት መደናገጥ ማለት ምን ይሉታል? ልጅ አላቸው የለንም እንኳን ካሉ እኮ ጎረቤት አለ እኮ ምስክር። ደግሞ ልጁ ነግሮኛል። እኔ እርግጠኛ ሆኖ ነው የነገረኝ። እኔ ቤተሰብም እንደሌላቸው እንዳልከውም ደግሞ ራሳቸውም ነግሮኛል ብለኛል። እንዴ ሁለት አይነት ወሬ መቼስ ጤነኛ ሰው ያወራል ብዬ አላስብም። ማለት እኔ ጀጅ አድርጌያቸው አይደለም ከውጭ እንዳየኋቸው ነግሬሃለሁ። ከሚሸተኝ ነገር ከማየው ነገር የሆነ ስለ ምንድነው የሚባለው ቅድም ያልከኝ የረጋ ደም አይነት ነገር እንደውም ተሰባስበን ከተቆሙባቸው በኋላ ጎረቤት አቁሙ። አሁን እንደውም አቁመዋል። እንደውም ቀስ ብለህ እንደውም ስለሱ ራሱ ብትጠይቅልኝ እንዴት ደስ እንደሚለኝ ነበር። በአሁን ሰዓት ሳይሆን ድብቅ ካሜራው የሚለንን ድብቅ ካሜራ ተቀምጠናል። ሄኒ ለጥፎት ነው የወጣው። የምትለጠፍ ነበረ ትንሽዬ እሷን ለጥፏት ነው የወጣው። ምን እየተፈጠረ እንደሆነ አሁንም ላይቭ የሚታይ ነገር ስለሆነ የሆነ ነገር ይስጡን ማስረጃ የሚሆን ነገር። ከዛ በድጋሚ ስጦታ ልንሰጣቸው እንደሆነ ነው ነግረናቸው የገባ ነው። ከዛ በድጋሚ ቀን እንደመሄድ እናረግና ያየነውን አይተን ሄደን ሌላ ጨዋታዎች ከተጫወትን በኋላ ነገሮችን እንዲያወጣጡና ያደረጉት ነገር ምን እንደሆነ ጓዳቸው ድረስ ገብተን የሚፈጠረውን ነገር እርግጠኛ ነኝ እኔ የምር በቃ አሁን ደግሞ በደንብ እርግጠኛ እየሆንኩ ነው። እነዚህ እስከዛሬ ሲጠፉ የነበሩት ልጆች ሲጠፋ የነበረ ወጣት በሰላሙ አይደለም የጠፉ። መጀመሪያም እኔ ውስጤ ታቆኛል። አሁን ደግሞ በደንብ እያረጋገጥክልኝ ነው። እግዚአብሔር ይስጣችሁ። እኔ ማለት እኔ ላይ ደርሶ አይደለም ይሄ ጉዳይ እኔ ላይ ሆኖብኝ አይደለም። ቤተሰቤም እዚህ ቅርብ አይደለም ያለው። ታናሽ ወንድም አለኝ። ነገ እሱ ላይስ ቢሆን ገብቷል። ይሄ ነገር ነገ እሱ ላይስ ቢሆን እዚህ ቅርብ ደግሞ ቢሆን እኔም ከዚህ ቀደም እንደነበሩ ሰዎች እኔም ጥዬ ነበር የምጠፋው። የምሬን ነው። በጣም የሚያስፈራ ነገር ነው ያለው። በሌሊት ሰው እንዴት ነው በር ከፍቶ እያንኳኳ ምናምን ነገር ነው የሚገቡት? ይገርማል። ይህንን ነገር ሳይ ጥርጣሬ ነበረኝ። አሁን ደግሞ ከምትለኝ ነገር አንጻር በደንብ እርግጠኛ እንደሆነ ያደረገ እኔ እዚህ ቤት ውስጥ ምንም ነገር እንኳን ባይገኝ እኔ ይኸው እግዚአብሔርን ነው የምልህ። እናንተም ይሄን ነገር ብታውት እንደ ፖሊሶቹ ተሰላችታችሁ ልትወጡ ትችላላችሁ። ማስረጃ ካጣችሁ ልትወጡ ትችላላችሁ። እኔ እንጃ እናንተን ጽናት እናንተ ናችሁ የምታውቁት። እኔ ግን ከመከታተል ወደኋላ እኔ ይኸው ቃል እገባልሃለሁ። እኛ ወደኋላ የምንልበት ምክንያት የለም። እንዳልኩ ድብቁ ካሜራ ነው ነገሮችን ሊያሳየን የሚችለው። መጥፎም ነገር ጥሩም ነገር ሊሆን ይችላል። ስለዚህ ድብቁን ካሜራ የምንከታተል ነው የሚሆነው። በነገር ላይ ስለ ስራም ጠይቄያቸው ነበረ። ኦንላይን ስራ እንደሚሰሩ የነገሩኝ። ከሰው ጋር መቀላቀል እንደማይወዱ አንፈልግም። በቃ በአጠቃላይ ሰው አይፈልጉም። አዎ በቃ የራሳችንን ህይወት ነው መኖር የምንፈልገው። የውጭ ሰው ምናምን እሺ ምግብ ውስጥ ከየት መጣ? እኔ እሱን አሁን እንደዛ ብዬ ብጠይቅ ቀጥታ ለጉዳዩ የሄድኩ ይመስላል። ስለዚህ ያንን ነገር ትቼው አይ ስሜቴ ስለሆንኩ ነው። እኔ ምናልባት ካንተ አጠገብ ብቀመጥ ኖሮ እኔ እንጃ እኔ የሚፈጠረው ነገር ታውቃለህ። አሁን ደግሞ የምንነግረኝ ነገር ይበልጥ የሆነ ባልኩት ነገር ስህተት እንደሌለብኝ ታውቃለህ። ሙሉ ለሙሉ እርግጠኛ እየሆንኩበት የተወሰኑ ነገሮች እንዳልኩ እኛም እኔም ይሄንን ቅድም እንደውም እየወጣን እያወራን ነበረ። አንተን ሳናገኝ በፊት የሆኑ ነገሮች እንዳሉ ግልጽ ነው፣ በጣም ግልጽ ነው። ስለዚህ የልጃቸው ጉዳይ ልጁስ የት ሄደ? ማታስ በሩ የሚንጓጓበት ምክንያት ምንድነው? ያንን ድብቁ ካሜራ ያሳየናል ማለት ነው። ወንድሜ ለሰጠህን ጥቆማ ደግመን መገናኘታችን አይቀርም። ነገሮቹን ከጨረስን በኋላ ነገሮችን ቁጭ ብለን የምናወራበት መንገድ እንፈጥራለን። ውድ ቤተሰቦች ድብቅ ካሜራ ተቀምጧል። ያ ድብቅ ካሜራ ደግሞ ምን እንደሚለን እኔና ተመልሰን የምንገናኝ ነው የሚሆነው። ውድ ተመልካቾች ልክ እንደተለመደው ታዲያ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ድብቁን አይተን ደግሞ የሚፈጠረውን አብረን የምናይ ነው የሚሆነው። አብራችሁን ቆዩ።
ውድ ቤተሰቦቼ ድብቁ ካሜራ ላይ የነበረውን ነገር እያንዳንዱን አይታችኋል። ስለዚህ ዛሬ እንገባለን፣ ምን እንደሚሉን እንሰማለን። ያለውን ነገር በአጠቃላይ ጠቅልለን የሚመጣውን ነገር ተቀብለን እያደረጉ ያሉትን ነገር በአጠቃላይ አጋልጠን ነው የምንወጣው። ኑ እንግባ። እኔ ነኝ። ሰላም፣ እንዴት ነህ? ሰላም አለ። እንግዲህ ያው በቃላችን መሰረት ስጦታውን ይዘን መተናል። ገብተን ማውራት እንችላለን። ስጦታው መጣ። እሺ፣ እናመሰግናለን። ና ግባ። ይሁን፣ ና ግቡ። ያው ከዚህ በፊት ቀድመን ስንገናኝ አውርተን ነበረ። ስጦታው እንደሚገባችሁ የተመልካች ድምጽ ስላለበት ተመልካችን መጀመሪያ አመስግኑ። ከነሱ ነው የሚጀምረው ቪዲዮአችን። ዛሬ የመጣንበት ምክንያት እሱ ነው። የሚያስፈልጋችሁን ነገር ለመሸለም ነው የመጣ ነው ማለት ነው። ስለዚህ እስቲ ብቻ ለህይወት እኔ ያው ባልና ሚስት ናችሁ፣ ባለ ትዳር ናችሁ። በእናንተ መሀል የሆነ ጠንካራም ደካማም ጎን ሊኖር ይችላል። ያንን አቻችሎ አበረታቶ ላይፍን እስካሁን እንድትቀጥል ማድረግ የሚችል ከሁለታችሁ መቼም አንዳችሁ ትሆናላችሁ። ገብቷል? ራሳችሁ የሆነ ብትጣሉም ነገሮችን ማኔጅ የሚያደርግ አንድ አለ። ባል ቢያኮርፍ ሚስት በራሱ ጥፋት ቢያኮርፍ ሚስት ይቅርታ ብላ ደስታን ለመቀጠል የሚደረጉ ሩጫዎች አሉ። በዛ መሀል ላይ እዚህ ቤት ውስጥ ትልቁ ሚና የሚጫወተው ማለት ትዳራችሁ ላይ ብቻ ኃላፊነት እኔ ቶሎ በሳጫለሁ ብዬ አስባለሁ። ማለት የሆነ በቃ ትንሽ ነገር ያናደኛል። እኔ ማለት ያው እኔ እንዴት ነው እንትን አልችልም፣ በቃላት ምናምን ነገር ማግለጽ ምናምን ስሜቴን ምናምን አልችልም። ቶሎ ነው የምበሳጨው። እሷ ደግሞ ማረጋጋት ጎበዝ ነች። ያንን ነው የጠየቅኩህም፣ ያንን ነው። ልጃችሁ አብራችሁ ነበር የሚኖረው? ልጅ እኔ እኮ ቆይ ከየት ነው ግን ማለት ሀሳቡ የመጣት እኔ አልገባኝም። ማለት ብዬሽ አውቃለሁ፣ አስታውሳለሁ ብዬሃለሁ ልጅ እንዳለን ነግረንሃል። ግን አሁን ሳስበው እንዴት ነው አንተ መጀመሪያ እንዴት ስለ ልጅ ጠየቀ? ኖ ባለትዳር ናችሁ። ስለዚህ ይህን ሁሉ ጊዜ በፍቅር ስትኖሩ ገባኝ። ግን ፍቅረኛ ብለን የፍቅረኛ ፕሮግራም ነው መሰለኝ አይደል? አዎ እኮ የፍቅረኛ አይደለም። አሁን እናንተ ባለትዳር ናችሁ። አንቺ ለምን አትናገሪ? እኮ እንደነገረ ነው ማለቴ ስለ ፍቅር ነው የጠየከን። የተገናኘንበትን የኖርንበትን ነገር ነገርነ። እዚህ ጋር ስለ ልጅ ምናምን መጠየቁ አስፈላጊ ነው ብዬ አላስብም። ኖ አይደለም። አሁን እናንተ ፍቅረኛ ማቾች አይደላችሁ፣ በአጠቃላይ ባለትዳር ናችሁ። የለንም ልጅሽ ምን ማለት ነው? ልጅ የለንም። ወንድ ልጅ እንዳለህና አይ ተሳስቼ ነው። እንዴት ሰው በልጅ ይሳሳታል እንዴ? ማለት በቃ ተሳሳትኩ መሰለን አወራን። የሰው ልጅ ነኝ አይደል? የሰው ልጅ ይሳሳታል። ያው ተሳሳትኩ። ምን ማለት ነው? ልጅ የለንም። በቃ ልጅ የለንም። አልወለድንም። መውለድ በጣም ፈልገን ነበር። ለዛ ይሆናል ወይ ልጅ አለን ያልኩህ። ክፍለ ሀገር ዘመድ ጋር ነው ያልከኝ። ስታረ ለምን አንተ በፍጹም ዘመድ ጋር እንዴት እንልቀ? የሌለን ልጅ ሲጀምር ዘመድ ራሱ የለንም። ልጅ የለን። እኔ ያው እንግዲህ ቤተሰቦቻችን ሞታ ዋላ ብለን ሄለ እንዴ 13 ዓመት በፍቅር ኖረናል እስካሁን ድረስ። እንግዲህ ልጅ መውለድ ፍላጎታችን ነው፣ ግን አልወለድንም። አው ለአንተም እንግዲህ ያው ይሄ ዝግጅት ነው ብለኸኛል አይደል? ስለዚህ እንግዲህ ለተመልካቾችም ይሄንን እንዲያስቡ ካደረኩ እንግዲህ በጣም ይቅርታ። ማለት ይሄ ለሽልማታችን የሆነ ተጽዕኖ ካሳደረ በደንብ ነው እንጂ የሚያሳድረው እኮ ይቅርታ ጠይቃለሁ ለሱ እንጂ ልጅ የለንም። እኔ ተሳስቼ ነው። እንደውም ሽልማቱን ለቢቀርብን ደስ ይለኛል። አዎ ማለት በስህተት መሸለም የለብንም አይደል? አይ ሽልማቱ እንኳን ይገባችኋል፣ የሚቀር ነገር አይደል። ግን ለምን መካድ እንደፈለጋችሁ አላውቅም። አልካድንም እኮ ልጅ እንዳላችሁ እናንተ ብቻ አይደላችሁ፣ ድፍን የሰፈር ሰው ይናገራል። ማንም የሰፈር ሰው ልጅ የ7 ዓመት ህፃን ልጅ እንዳላችሁ ያየው ሰው አለ ወይ ነው እኮ አሁን የ7 ዓመት ልጅ እንዳላችሁ መረጃው አለ። እኔ ቅድም እየነገርኩ ነበር። ትንሽ እንትን አለብኝ እኔ እበሳጫለሁ ቶሎ። ስለዚህ ባታናደኝ ጥሩ ነው። ብትናደድም ምንም የምትፈጥረው ነገር የለም።
ይሄ ነኮ ነው አሁን እኔ አሁን በግልጽ እየጠየቅኩ ነው አንተ ቆይ አላማህ ምንድነው መሸለም ነው ወይስ መርማሪ ነህ ሸለም መመርመር አይደለም እኮ ታዲያ ምንድነው የነገርነህ ነው አሁን መቀበል ያለብህ ህይወታችን እየገባ ለምን ተሰላችን አለ አሁን ወይ ሸልመን እንሂድ በቃሽ እኔ ብቻዬን በሆን አው እንደውም ሽልማት ያስፈልገንም ልንገርህ እንደውን እኔ ሳልሸልማችሁ ደግሞ አልሄድማ በቃ እሺ ሽልማት ግዴታ ነው ካልክ ሸልመና ሂድ ካለበለዛ ደግሞ እኛ ገንዘብ ችግር የለብንም እንደነገርነህ ሽልማት ምንድነው ወይ አሳየንና እኛ እንግዛው አይሻልም እኛ እንዳልኩ ነው እኮ ወጪ ልጅ አላችሁ ሚል ጎረቤት አላችሁ ነው ያልከን አይደል ሰው አይቷችኋል ነው ያልከን ያየን ሰው ይታለ ቆይ ያየ ሰው አለ አሁን ልጅ እንዳለን እኛ በትክክል አለ በፍጹም ሊኖር አይችልም ይኸውልህ እኔ አሁን ተነስቼ ሌላ ነገር እንድፈጠር እያደረክ ምንም ሌላ ነገር መፍጠራችን በማታውቀው ነገር እኔ ወደ ጓዳም ገብቼ ወደ ጓዳ ጓዳችሁንም ማየት እችላለሁ ምን መብት አለ ቆይ እንትን አለክ ሲጀመር አሁን ፈቃድ ራሱ አለክ አለኝ በስነ ስርዓት እኔ መታወቂያ አለኝ የፖሊስ ነው የመርማሪ ጋዜጠኛ መታወቂያ አለኝ እስኪ አሳያለሁ አሁን እኮ ምን ብዬ ነው አሁን እንደዚህ አይነት ነገር ውስጥ የደረስነው እኮ አንተ እኮ ነህ እኮ አሁን ሽልማት ልሰጣችሁ ነው አልከን አይደል ስለ ልጅ መጠየቅ ስለ ልጅ እንደዚህ ተብሏል ምናምን የመጣህበትን ህዝብ ይላል አሁን ነገርኩሽ መርማሪ ጋዜጠኛ እንደሆንኩ ነገርኩ እኔ በጣም ረጋ ብዬ ለማውራት እየሞከርኩ ነው ባትረጋጋስ ምን ልትሆን ባልረጋጋማ ችግር የለውም እሺ እሱ ጋር አንድረስ በስነ ስርዓት እንደ ትልቅ ሰው ባለ ትዳር ናችሁ አንቺ ብታውልሽ ይሻላል እኔ ትንሽ አንተም ታወራለህ ማውራት ካለብህ እኔ ይሄ ልጅ የት ነው ያለው ነው ጥያቄ ልጅ የለንም እኔ እኮ ነኝ እናት አይደለም ልጅ የለንም አይገባ እንዴት አሁን እናት ልትወልሷ 9 ወር አርግዛ የወለደችውን ነገር እንዴት ትከዳለች ስለዚህ ልጅ የለንም በቃ አሜን በልታችሁት ነው ልጁ እንዴ ምን ማለት ነው ምንድነው የምታወራው ሰው ያማት ጤነኛ አይደለም ምንድነው የምትለው አንተ እስኪ አንቺ አናገ እኔ እኮ አንተ ዝም በል ተረጋጋ ቆይ እኔ እኮ ነኝ እናት አይደለም አይደል እናት ነሽ እኮ ስለዚህ ስለ ልጅ ደግሞ መጨን ካለብኝ የትኛዋ እናት ናት ይሄን የምታደርገው ልጅ የለኝም አልወለድኩም አዋልደኛል ያማል እንዴ ዝም ብላ ይመጣልን በላችሁ ይባላል አሁን ሲጀመር እንዴት ነው እንደዚህ ምን የተማርኛ ነው ተጨረስካ ውጣ እንደውም ውጣ በቃ ቁጭ በል እንዳትነካኝ ነኝ ቁጭ በል ተረጋጋ ማሳይ ማስረጃ አለ ቁጭ በል እኔ አይደለም እንዳንተ ቤቴ አትበል ገና ቤቴ ይፈተሻል ይታያል የሚታይ ብዙ ነገር አለ እየሰማኸኝ ነው ምን እየሰራህ እንደሆነ እኮ አላማ ምንድነው ቆይ አላማው ሁሉ አልገባንም እኮ አንቺ ዝም በይ ምንድነው አላማ ለምንድነው ዝም ብለው ቤቴ እኮ ነው አይደለ በጣም እኮ ክብር የሚነካ ነገር ነው የሰው ቤት ገብተህ ስለ ልጅ መብላት ይቀልዳል ቀንድ ራሱ አይደለም ማት ነገር ነው የምትበሉት እናንተ የትኛው ኦንላይን ስራ ነው የምትሰራው አሁን በጣም እንትን እያልከኝ ነው ቆይ ምንድነው እሺ ማንን ነው የበላ ነው እስኪ ልጃችሁን በተደጋጋሚ ሰፈር ውስጥ የሚጠፉትን ሰዎች እንዴት ማን ያለክ ቆይ ምንም እስኪ አሳየኝ አስረዳኝ ማስረጃ አለ በዛ ማስረጃ ደግሞ እኮ ይሄንን ማየት ትችላለህ ይሄ እዚህ ቤት አይደለም ምንድነው ይሄን ከየት ነው ያመጣው ይሄንን እዚህ ቤት አይደለም ይሄ አይደለም አይ እንዴት ነው ያገኘው ወይ እንዴትም ላገኘው እንዴት አሁን እንደ ትልቅ ሰው ስነ ስርዓት ይዘህ ታወራኛለህ ምንድነው የምትፈልገው ይሄ ማስረጃ ነኝ በቂ ነው አንተ ቤታችን ላይ ካሜራ ተነበር ሄድከው ምን አይነት አንቺ ዝም በይ በቃ ለምን መሰለሽ እናት አይደለሽም እኔ እንደዚህ አይነት ሴት በጣም ይኸውልሽ በቃ ምን ማለት ነው በቃ ሚስቴ ነች አይደል ነግሬሃለሁ እኮ ዝም እንትን አትበል ነገራት ዝም ትበል ችግር የለውም እሺ በስርዓት እናወራለን ምንድነው እያረክ ያለው ማስረጃ ይዣለሁ ብላል እስኪ ቪዲዮ ያው የተወሰነ ነገር ያሳያል ግን ሚስቴን ባትናገራት ጥሩ ነው ለራስ ሰማኛለህ አክብሪያት ነው ዝም በይ እያልኳት ያለሁት እኮ አልገባህም መመለስ ስራው የሚያስከብር ሆኖ አይደለም ለህይወት ለራስህ ስትል ገብቷላ በክብር ብታወራ ምን ማለት ነው ምን እንዳልሆነ እኔ ያለው ገብቷል እኔ እንትን አይደለም ችግር አልፈልፍም ማሳየት እችላለሁ ግን ምንድነው የምታሳየኝ እስኪ ያሳየኝ ካሜራ ስላለ ነው እንደዚህ እንጂ በክብር ማዋራ እነዚህ ሰዎች ስላንጋጋህ ምናምን አይደለም ደግሞ እሺ ነው እንጂ እመነኝ እሺ በስርዓት እንዲህ በጤናኛ ሆነ አትቆይም ማስፈራራት አይደለም ይሄ ያሳየህን ማስረጃ እንትን ስለሚል እናውራ በስርዓት ብለን አዎ
ልጁን ምን አረጋችሁት? ምንድነው ቆይ የምትፈልገው? ብር ነው የምትፈልገው? ስንት ብር ነው የምትፈልገው? የምትበሉት የሰው ስጋ። ምን እየሰራችሁ ነው ገንዘብ የምታገኙት? ምን ማለት ነው? ቆይ የምትበሉት የሰው ስጋ እንዴ? እየሰማን እኮ ነው፣ አየን እኮ። ስትፈልግ ቀቅሉ ይጣፍጣል ቢሆንስ? ምኑ ጨዋታ እየተጫወትን ቢሆንስ? እሱ እንዴ መተየት ባለበት መንገድ ስለሚታይ ጨዋታ ይሁን አይሁን የሚለውን እንለይበታል። አይባልም ነው እንደዚህ ሰው ቤት ገብተክ እንደዚህ የፈለገ ነገር ቢኖርክ እንደዚህ አይባልም። እጅ ከፍንጅ ይዘህናል። ያየኸው ነገር አለ ከኛ እየሰማኸኝ ነው? ገብቼ ጓዳህን ገና በረብራለሁ እያልኩ እሱን እኮ ነው ማለት። ብትበረብር ራሱ ምንም አታገኝም፣ ግን የመበርበር መብትም የለህም። እሱን ቶ አሁን ግን ይሄ ልጅ የት ነው ያረጋችሁት? ለመጨረሻ ጊዜ ነው የምጠይቅ። ልጅ የለንም እኮ ብያለሁ አይደል? በምን ይሄንን ቪዲዮ ካየህ በኋላ በምንኛ ልንገርክ? ልጅ የለንም ብያለሁ። እየሸመጠጥከኝ ነው? ነግሬሻለሁ አይደል? እያስረዳሁት ነው አይደል? እጁ በጣም ያምራል አይደል? ጭንቅላቱን ገንዳ ውስጥ ከቆሻሻ ጋር ጥለሽዋል። በግ ነው፣ ስለ በግ ነው ያወራነው። ነገርኩህ እኮ አንተ ምንም አልገባህም። በቃ ማለት ሁሉንም ነገር ቀጥተኛ እየወሰድከው ነው። እንደዛ አይደለም። ህይወት ራሱ እንደዚህ ቀጥታ አይወሰድም። ምን ሆነ ነው እኮ አሁን በምን አይነት ደረጃ ነው ማመን? የኔም ያምራል፣ ለሷ ሚስቴ ነች፣ የሷ ሁሉ ነገሯ ያምራል፣ ለኔ የኔም ያምራል ለሷ። ገብቶሃል አይደል? ጭንቅላት ምናምን ሼፍ ነች ብያለሁ። የሰው ምንድነው የምታወራው? ጤነኛ አይደል? አሬ ልጅ ያሟል። አይ የሰው ሼፍ እንደሆነች እናውቃለን። አረ ያማል። የትኛው የሼፍ ትምህርት ቤት ነው? የምግብ አብሳይ ትምህርት ቤት ውስጥ ነው። ስለ ሰው ስጋ አበሳሰል ስለ ሰው አይደለም እንዴ? ምን ሆነ ነው? በሽተኛ ነህ እንዴ? ሰው ቤት ገብተህ እንደዚህ የሁሉ የሰው ስጋ ትሰሪያለሽ? ምን አይነት የሚያስጠላ ወሬ ነው የምታወራው? የሰው ስጋ ትሰሪያለሽ? ምን አይነት ባህላችን ህይወታችን ነው? እንደዚህ ማን ይኖራል? የቻልኩህ አልመሰለህ? በጣም ያከበርኩህ አልመሰለህ? ነገርኩህ። ይሄ ሁሉ ሰው ስላለ የሆነ ተሰምቶኝ ነው የሆነ ነገር እንጂ ስላሳየው ምናምን እንደዚህ አይነት ነገር ረጅም ጊዜ ብንተዋወቅ አሪፍ ነበር። ስለዚህ ልጁን ካረጋችሁበት ትሰጡናላችሁ ወይ ደግሞ ያረክበትን ትነግረናል። እስካሁን እያስረዳሁት ነው እኮ አይደል? ይኸውልህ እኔ አሁን በቃ በጣም እኔ በህይወቴ እንደዚህ ተረጋግቼ አውርቼ አላውቅም። ለምን አሰጠውን? በቃ ይፈልገውን ያልሰጠውና ይሄን ሰውዬ እንገላገል። አሁን እኮ ቆይ እሺ፣ አሁን እኔ አሁን ይሄ ማስረጃ እኔ በስርዓት ባላምንበትም እመንም አትመንም ይሄ እኮ የኔ ማስረጃና ማስረጃ ነው ይባል። ይሄን ማስረጃ እንድታጠፋው ምን ያህል ትፈልጋለህ? ለምን ነው የማጠፋው? ምንም ህይወት ላይ የቸገረ ነገር የለም። ምንም አልቸገረኝም። እሺ እኔ ገንዘቡን እስከየት ነው የምታመጣው? ይሄንን ራሱ እኮ የመከራከር አቅም አለና ተከራከሩ። ገንዘብ ነው ሁሉንም ነገር የሚፈታው። ይሄንን የመከራከር አቅም አይጠፋንም። ይኸውልህ ግን ተከራከሩ። እንደ ትልልቅ ሰዎች ገብቷል። እንደ ወጣት ነህ እንግባባ ብዬ ተከራከሩበት። ፍርድ ቤት አይደለም የምትከራከርበት፣ ተከራከርበት። ፍርድ ቤትም ላይ ደርስ ይችላል እኮ። እሺ አሁን ስለዚህ ይሄ ልጅ የት እንዳረጋችሁት በአጠቃላይ አትናገሩም ነው አይደል? እኔም አልገባኝም። እሺ ልጅ እንዳላችሁ ደግሞ የሚያቅሰው አለ። ምን ይምጣ። የኛ ልጅ እንዳለን የሚያቅሰው ገብቷል አይደል? ግን አሁን ያሳየኸኝ ነገር ራሱ ልጅ እንዳለን እኮ የሚያሳይ ነገር አይደል? እሺ እኮ ይምጣ፣ ይጠራ ልጁ ይምጣ። ማንንም ይሁን እስኪ እኔ ማን እንደሆነ ሁላ ማወቅ ፈልጋለሁ። እንደዚህ ስለኛ ቤተሰብ አውቃለሁ ብሎ ማውራት የሚችለው ማን እንደሆነ ይሄ እናት አባታችን ነፍሳቸውን ከመሬት አስነስተ እንደሆነ እናያለን። እስኪ እርግጠኛ ነህ? አምጣ፣ ነገርኩህ እኮ። እሺ የኔ ይጠራልኝ እስኪ ልጁ ተራ ልጁ አለ ደጀ ነው። እሺ ኤፍሬም ገባ በል። አረ ማን ነው ኤፍሬም? ማን ነው? አረ ዝም ብሎ ነው ማለት ኤፍሬም ማን? እኔ እንጃ አላውቅም። እሱ ነው ኤፍሬም ማለት። እሺ ይሄን አጋጣሚ ሲጠብቁ ነበር ማርያም። ልጅ እንደሌላቸው እየነገሩ ነው። በጣም ደፋር ናችሁ፣ በጣም ደፋር ናችሁ። ምንድነው የምታወራው? ታውቀናለኛ ሲጀምር ያ ጎረቤታችን ነው። ይሄ የሆነ ስደፋ ምናምን የሚያገኘኝ ነው። እኔ እያወራኩ ነው ልጁ አይደል እንዴ? እንደሚያቀኝ እያወራ እንዴ? ምን አይነት ሰው ነሽ አንቺ? ምን አይነት ሰው ነሽ? ከሚስቴ ራቅ።
ከሚስቴ አይደለም አንተም ላይ ገና መጣባለሁ እያስጠነቀቅኩ ነው ይኸውልህ ኤፍሬም እየነገርኩህ ስምን ራሱ አሁን ያው አንተ የራስህ ህይወት አፍን አትክፈት ይኸውልህ እንዴት የሚያሳስርሽ ነው አፍን አትክፈት ትለኛለህ ጭራሽ ሚስቴ በክብር ታወራ ጭራሽ እጅን እየነሳ ጭራሽ እጅን ያኔ መሰለ ልጅ እንደበላችሁ አቀሩ ውሻ ቤቴ መጣ ጭራሽ ሄዷል ምን አይነት ሰዎች ናችሁ? ቆይ ጭራሽ ቤታችሁ መጣ ጭራሽ ቤቴ መጣ ገና እንደዚህ ይሁን አንተ ነህ እዚህ እኮ የሁሉ ነገር የምትፈጥረው እኮ አዳምጠኝ አሁንም ነገሮችን ማስተካከል እንችላለን እሱ ነው አሁን ምንድነው እየተፈጠረ ያለው ልጁ ሴጣን ናቸው እንጂ እነዚህ ልጁ የት ነው ያለው አሁንም አፉን አስይዘውልህ ገጣጥማችሁም ቢሆን ታመጡታላችሁ ይሄን ልጅ ገጣጥማችሁም ቢሆን ታመጡታላችሁ ይገባኛል አንዴ በቃ ቁጭ ማለት እባክህ ወይኔ እባክህ በገዛ ቤቴ ጭራሽ እንደዚህ ታስደፍረኛለህ ሴጣኖች ቤቴ አትበል የሰማኸኝ ስላንተ ቤት አይደለም እየተጨነቀን ያለን ይሄ ልጅ የት ነው ያለው የምን ልጅ ስለምን ልጅ ነው የምታወራው አሁንም እያመንክልኝ አይደል ይሄን ባለጌ ከዚህ ሰብስበህ አምጥተህ ምስክር አደረከው በቃ ይሄ እኮ የምስክርነት ጉዳይ አይደል የህሊና ጥያቄ ነው ይሄ ነገር እንዲፈጠር ፈልጌ አይደለም ከጎረቤት ጋር እንደዚህ አይነት ጸብ ውስጥ እንድትገቡ ፈልጌ አይደል ግን ይሄ ልጅ የት እንዳለ ማወቅ አለብን የምን ልጅ ምን ሆነህ ነው አሁንም እዛው ላይ ነህ አንተ ስለዚህ ይሄንን ነገር ወደ ህግ ቦታ ይዘን ሄደን ህግ ይፍታው እንሂድ ይፍታው ስለዚህ ይሄ ቤት ግን መፈተሽ አለበት አማራጭ ያንተ ነው ነገርኩህ እኮ እኔ እኮ ይፈተሽ ቤቱ ብንከፍልህ አይሻልህም ወይ ነው እኮ እንድንስማማ ደግሞ እኔ ማወቅ ፈልጋለሁ ምኑን እያረጋችሁ ያላችሁት እየሰራችሁ ያላችሁትን ነገር ለምን ዝምት ያለሽ ስትንጣጭ አልነበር እንዴ እኔ እኮ ሚስቴ ላይ ሁላችሁም እየሄዳችሁ እንትን የምትሉት ለምንድን ነው ቅድም ያዙ ይልቀቁኝ ስትል ነበር አይደል ትበል ቤቷን መብቷ ነው ትበል እሺ አሁን እየተደረገ ያለውን ነገር በስነ ስርዓት እኔ እናንተ እንነጋገር እሺ እየሰማኸኝ ነው እሺ ምንድን ነው እያረጋችሁ ያላችሁት ምንም በቃ ይሄ እኮ የተፈጥሮ ጉዳይ ተፈጥሮ ምን ማለት ነው ተፈጥሮ ነው ምንም አዲስ ነገር ዝም ማለት አይደለም አንተ ደግሞ ስለምን ተፈጥሮ ነው የምታወራው እስኪ ንገረኝ ምንድን ተፈጥሮ ማለት የትኛው ተፈጥሮ ነው ልጅ አለን እሱን ነው ከፈለኩ የት አለ ልጅ አለ በቃ ከዚህ በኋላ ወዴት ትሄጃለሽ ምንድን ነው የምታወራው ዝም ማለት አትችልም አንተ ማበልክ እንዴ ታብራሪለታለሽ አንቺ ምንም ማብራራት አያስፈልግም ምንድነው እያልሽ ያለሽ አወቅን እኮ አሁን አይደለም ያወቅነው የመጀመሪያ ቀን ስንመጣ አቃለው ነው ልጅ እንዳላችሁ የልጁ መጥፋት ያስጨነቃችሁ ሰዎች ነው ወደዚህ ቤት ይላኩ እሺ ልጅ አላችሁ ቀጥል አንተ ልጅ አለ እሺ 7 አመቱ ነው ነበር በቃ እንግዲህ ልከነዋል ብያለሁ በቃ ወደ ክልል ልከነዋል ቤተሰቦቹ እንዲጠይቅ አይደለም እሺ ምን ልንገርህ ምንድነው አንተ የምትፈልገው ምንድነው ገለነዋል ልጃችንን እንድልፈልገው ያላረግነውን ነገር ለምን እነግራለሁ እሺ እኔ አይደለ ብዙ ከመድከማችን በፊት ለምን እናንተስ ጊዜያችሁ ይቃጠላል የኔ ተነሳ ጓዳውን እንየው ከዛ በኋላ ወደ እናንተ ደግሞ መለስ ይሆናል ለምንድነው ጓዳውን የምትለው ምንድነው የምትፈሩት ጓዳ ምን አለ በቃ አንቺ ነገሪው ይጭ ሄዱት ምንድነው ምንም አዲስ ነገር የለም እኮ እንደማንኛውም ሰው አልጋ ቤት ነው ጓዳ ነው ምንድነው ሌላ ምንም የለም ያው ገብተህ ማየት ትችላለህ እኮ እርግጠኛ ናችሁ እሺ ስለዚህ ጓዳውን ገብተን ማየት እንችላለን የኔ ተነሳ ቆይ እንዴ እየተነጋገርን እያልኩክ እኮ የምታምን ከሆነ ቁጭ ብለን እንነጋገራለን ቁጭ ብለንና በቃ በስነ ስርዓት እንስማማለን እኮ አልኩ ስለምን እንስማማለን በቃ ብር እንስጣልና አይደል እንዴ አሁን ብር አይደለም ብር አይደለም የሚያስፈልግ እሺ ምንድነው የሚያስፈልግሽ እያረጋችሁት ያላችሁት ነገር መጀመሪያ እሷን ላውራት አንተ ውጭ ቆይ
ጭራሽ ውጭ ቆየ። እሷን ላውራት። አንድ ላይ ብታወራን ምን ችግር አለው? ይኸውልህ እኔ ወንድም እኔ አሁን የምፈልገውን ነው የማደርገው እንጂ አንተ አይደለም የምታዘኝ። እሱማው ግን ያው ሚስቴን አንተ ጋር ጥያት ብቻዋን ላለመውጣት ብዬ ነው። ገብቶኛል። ምንም አትሆን። ምን ትሆናለች? ሉጣ ሂድ በቃ ውጭ። እሺ ምንድን ነው የምትፈልገው? አሁንም ደንገጥም አትይማር። ለምንድን ነው ደንገጥ የምለው? እንዴት ለምንድን ነው ማለት? እየሰራሽ ያለሽው ስራ ልክ ነው? ምንም እየሰራሁት ያለሁት ነገር የለም። እሺ አሁን ይኸውልሽ ከአንቺ ጋር ልጨቃጨቅ አይደለም ያስቀረውሽ ብቻሽ። ምንድን ነው እያደረጋችሁ ያላችሁት? ልጁ የት ነው ያለው? ተስማማን አይደለ? ጓዳም እንዳልገባ ቁጭ አረጋችሁኝ። ለዛ ነው እንድንስማማ ነው። ምን ያህል ብር አንፈልገው? ቆይ ገንዘቡ ይቆያልኩሽ እኮ ግን ይሄ ልጅ የት እንዳለ ግን ማወቅ ፈልጋለሁ። ህይወትን መቀየር የሚችል ገንዘብ ሰጣለሁ። ይሄን ነገር ግፍ አድርገህ ትተህ ሂድ በቃ። እንዴ እኔም ሳላቅ መሄድ አልፈልግም። እሺ ካሜራውን አጥፋና ማወቅ የምፈልገውን ነገር እነግርሃለሁ። እሺ አጥፋላት ካሜራውን እና ውጣ። አንተም ውጣላት። እሺ ምንድን ነው የምትይው? ምን ልስማሽ? ምንድን ነው ማወቅ የፈለከው? ምንድን ነው የምትመገቡት? የሰው ስጋ እንዴት ነው የምትበሉት? ማለት እንዴት ከየት የመጣ ሐሳብ ነው ይሄ? እንዴት ነው ያሰባችሁት? አንተ ግን ለህይወት አትፈራ? ለምንድን ነው ፈራ? የምር ማትወጣው ነገር ውስጥ የገባ ነው ያለው። ምን እንዳይሆን ነው? ምን እንዳልሆን? አሁን መሳቁ ምንም አይጠቅምም። እሺ ምንድን ነው የሚጠቅመኝ? ይሄን ነገር ግፍ አድርገህ ተብትይ ነው የሚጠቅመው እኮ። እንድተወው ንገሪኝ ነው። የሰው ስጋ መብላቱ ሐሳቡስ አኗኗ እንዴት ነው? አይኖራችሁ ነገር ልጠይቅ እንድመልስልክ እኔም ጠይቀህን ደግሞ እመልስልሻለሁ። ለህይወት ምንም አትአስብም? ምን እንዳልሆን? እንዳትሞት። ማን እንዳይገልኝ? የጠየቅኩን ቀጥታ መልስልኝ። አልፈራም። እሺ እንደዛ ከሆነ ግባ ላሳይክ። ግባና መፈተሽ ትችላለህ። ማየቴ አይቀርም። አሁን እኮ ከሆነ ግባና ላሳይክ አልኩ አይደለም እኮ አየዋለሁ። ማየቴ አይቀርም እኮ እኮ ተነስና ግባና ያዋልኩ እኮ። ምንድነው አሁን ማየት አይደል ይፈልከው? የምትሰሪውን ስራ በመጀመሪያ ልትነግሪኝ አትችይም ነው? በአይነህ ብታይ አይሻልም? የተግባባን አይመስለኝም። እኔ አንተ እየፈራህ ነው መሰለኝ ሳስበው። ካሜራውን ያስጠፋውልሽ ስለምትሰሪው ስራ እንድትነግሪኝ እንጂ አንቺ ብለሽኝ አይደለም ወደ ጓዳ የምገባው። መግባት ባለብኝ ሰዓት ራሴ ገብቼ አየዋለሁ። እየፈራህ ነው ማለት ነው? እሺ ከመፍራት ጋር የተያዘ ነገር አይደለም። አሁንም የተግባባን አይመስለኝም። በደንብ ተግባብተናል። ማወቅ የምትፈልገውን ነገር ገብተህ በአይንህ እይ። ገባህ? እሺ ፍላጎትሽ ያ ከሆነ አይልሻለሁ። ጀብዱ ከሆነ አይልሻለሁ። ወይም ደግሞ ከፈለክ በሚሊዮን ጥራ የፈለከውን ያህል ገንዘብ ሰጣለሁ። አሁን ለኔ ገንዘቡን መስጠት ይኸውልሽ፣ ለኔ ገንዘቡን መስጠት ቀላል ነው፣ ይደርሳል። ግን እየሆነ ስላለው ነገር ማወቅ ፈልጋለሁ ነው አሁንም እያልኩሽ ያለሁት። አሁንም የተግባባን አልመሰለኝም። ስለ ልጁ የት እንዳለ የምትበሉትም የሰው ስጋ እንደሆነ ሙሉ በሙሉ አምኗል። ባለቤትሽም አንቺም አምነሻል። እንዴት ነው እንደ አይነት ጣጣ ውስጥ የገባችሁት? እንደ አይነት ነገር ውስጥ የገባችሁት ነው በአጠቃላይ ጥያቄ። ማንም ስለምንም ነገር ያመነ ሰው የለም። ገባህ? እሺ ልጁ የት ነው ያለው? ገጠር ነው ያለው። አሁንም ገጠር ላይ ነሽ? አዎ። ስለዚህ አንቺ ማመን አትፈልጊም። ከባለቤትሽ ጋር እናውራ አይመስልሽም? ይላል። ይሄ ትዕቢትሽ ምናምን የትም እንደማይደርስሽ ነው የምነግርሽ። እንደፈለክ ማሰብ ይችላል። እኔ የዚህ ልጅ ጉዳይ ብዙ ሰፈር ውስጥ ያሉ ሰዎች አስጨንቋቸው እዚህ ሰፈር ሰዎች እየጠፉ ነው። የኛ ጉዳይ አይደለም። ይጥፋ ከፈለጉ የኛ ጉዳይ ነው። ከኛ ጋር ምን ያገናኛል ታዲያ? ይሄ
ሁሉም ሰው መጥፋት ይችላል ከፈለገ። አይመለከታችሁም። እኛ ህይወታችን ነው እየኖርን ያለነው። ኦኬ እሺ ልጁን እስኪ ጥሩልኝ አንዴ። ማን ነው ደግሞ ስሙ? ታምራት ነው ያሉት? ጥሩት እስቲ አስገቡ። እሺ ባለቤት ፍቃደኛ አይደለች ማለት ስለምንም ነገር ለመናገር ለማመንም ፍቃደኛ አይደለች። ስለምንድን ማለት በምን ጉዳይ ተመን ፍቃደኛ አይደለችም እኮ እኔም እንዳናግራት። አይ አታናግራት። አንተ ግን እየተፈጠረ ያለውን ነገር እንድትነግረኝ ይፈልጋል። ልጁን የት እንዳረጋችሁት ምን እንዳረጋችሁት ማወቅ ፈልጊያለሁ። ልታምንልኝ አልቻለችም። አሁንም ገጠር ነው እያለች ያለችው። አዎ አሁንም ገጠር ነው። ሌላ የምናስረዳበት መንገድ አለ? እንደ ገጠር ነው ማለት ግልጽ አይደለም ነው? ካልሆነ አስረዳው እስኪ። ይኸውልህ እኔ እንግዲህ ይኸው ቅድምም እየነገርኩ ነበር፣ አልሰማ አልከኝ። ልጅ የለንም ያልነን እኮ ውሸት ነው አመንል አይደል? እውነት ነው ልጅ አለ፣ ገጠር ነው። 7 ዓመት ልጅ አለን፣ ገጠር ነው። ከፈለክ ታሪኩንም መንገር ይችላል ማለት ምንም ውሃ ድንጋይ ላይ ውሃ ማፍሰስ ሆነ እኮ እናንተ ነገር። አሁን እኮ ተማመነን እናንተ አይደል? አውርተናል ጨረስን እኮ። ምንድነው የሚያስፈልገው? እኔ በሚስቴ ጎን ቆማለሁ። ሚስቴ ያለችው ገጠር ነው አይደል? እኔም እንግዲህ እሱን ነው የማውቀው እኮ። ስለዚህ እኛ ደግሞ እዚህ ጓዳ የልጃችሁ የሆነ አካሉ እንዳለ ይሰማኛል። አረ በስመ አብ እንደዚህ አይነት ነገር እኮ ነው ኮኬት እንደም። ስለዚህ ተነስተን አብረን ገብተን እንየው ይችላል አይደለ? ይሄንን ነው የምትፈልጉት? እኔ እኮ አሁን ምንድነው እሺ የምትለንሽ እንዴ? ተስማማንልህ አይደለ? በሐሳብህ ሁሉ ነገር እስከ ይኸውልህ ካሜራ ያጠፋውላት ለዚህ ሴት ነገሮቹን እንድታስረዳኝ እንድንነጋገር። ስለዚህ ሄኒ ናግባ እስቲ። ቶክ ቆይ አይ በቃ እኔ ከዚህ በላይ ጠፍቶ ነበረ። በቃ ከዚህ በላይ እናንተ መታገስ አልችልም። በቃ ና ግባ። ካሜራውን ያዘው። ወደ ጓዳ ገብተን ጓዳ ያሉትን ነገሮች ማየት እንችላለን። ይኸውልህ እንዳትነካኝ፣ አንቺ በተለይ እንዳትነኪ። በምንድን ነው የምታምነው? ምንም ከእምነት ጋር የሚያገናኘው ነገር የለም። ወደ መለመን ገባው እኮ አይደል? ገብቶኛል። በእና እባክህ ነው። ይኸውልህ እዛ ሁን፣ ውጭ ሁን። ውጣ፣ ተነስ፣ አንዴ ውጣ። ይኸውልህ ብራዘር፣ እሺ አልኩህ። በቃ ጨረስኩ። ተስማምተናል። እኔ ተስማምቻለሁ። ተስማማን። በቃ እየተደረገ ያለውን ነገር ቤታችንን ገብተህ ልፈትሽ ነው አይደል? ምንም ከሌለ ለምን ትፈራለህ? ምንም የለም እኮ። ስለዚህ ገብተን እናያለን። አለቀ። ከዚህ በላይ እኔ እናንተ ማውራት አይጠበቅብንም። ስለሚደረገው ነገር ግን ማየት ፈልጋለሁ። ይሄ ከባህሪ ውጪ የሆነ ነገር እያሳየው ነው። እየለመንኩ ነው። ባትለምነኝ ምንም የምትፈጥረው ነገር የለም የኔ ወንድም። ይሄን ታውቃለህ? እሺ ይሁን። እሺ ችግር የለውም። ተስማማለሁ። ብቻ አሁን እኔ የምልህ ለምን አታምነኝ እኮ? አመንኩህ። ደብቀው ነገር የለም። ስለዚህ ገብተን እንይ። ውጪ ሁኑ እባካችሁ፣ ውጪ ሁኑ። ለምን እሺ አትለኝም እያልኩህ ነው እኮ። እሺ በለኝ። አንተም ሂድ አንቺ ውጪ። ውጡ። ምንም ነገር አልፈልግም። ነይ ሄኒ። የህፃን ልጅ ጫማ ይታየኛል። ያየህ ነው? የልጁ ነው። የራሳቸው ልጅ ነው የሚሆነው። የ7 ዓመት ማለት የልጅ ጫማ ነው። ሌላም ይዘው መጥተዋል ማለት ነው። ይሄ እንዴ ታዲያ ሰፈር ውስጥ ልጅ ጠፋ የለም? አዎ ይኸውልህ፣ ሌላ ጫማ ልብስ፣ የልጅ ልብስ ይኸውልህ። በስመ አብ። እስቲ ይሄን ነገር ልክፈተው። አንድ ይሄን ያሳይልኝ። በስመ አብ። ያየው ነው። ጣትና ጥርስ ነው። ምንድነው? ጣትና ጥርስ ነው እንዳለ እዚህ ውስጥ ያለው። ድስቱን እንየው እንዴ። አዎ በጣም ያስፈራ። ይኸውልህ እጅ ነው። ሊቀቅሉት ቅድም ሲያወሩ የነበረው በድብቁ ካሜራ። በስመ አብ። ይኸው የህፃናት ጫማ የሌለ ነገር የለም እኮ። ይኸውልህ ልብስ፣ የልጅ ልብስ ጀርሲው የታል? አዎ። እና እነዚህ ሰዎች ታዲያ ትክክል ስራ ነው የሚሰሩት?
አግባብ ነው? ምንድን ነው ምንድን ነው? አይ እንዴ አጥፋት